እስከዛሬ ላረክልኝ አመሰግናለሁ። ያው አክብረ የሰጠህን ጌጥ መረዳት ያዥ ሱስ እንጣላለን። የምር ያዥ ሱስ ያዥ እውነት አልፈልግም። እውነት እኔ እናንተ ጨርሰናል አይደል? ውሻ አድርጋ አቤት ናታን እጁን ስላነሳብሽ አንቺ ላይ ደስ አላለኝም። በማውራው መንገድ አወራለሁ። አትናገር። አንተ እኮ ተደግፎ እኮ ነው ሲጀመር ራስሽ ነሽ የሄድሽበት። ውጪ ብለህ አንቋሽባ ታስወጣኝ ኖሮ ዳኒ አላንቋሽሽም። ላገኘው ሰው በሙሉ አይደለም ሀብል የሚታሰረው። ኦኬ ሀብል ለምን ለሃይሚ ያሰርክላት ነው? ለያና ትክዳለህ አስፈላጊ ነው ወይ? እዚህ ጋር ምንሽ ማረግ አስፈላጊ አይደለም። እኔ ሃይሚ ለማጣራት ነው ሌላ ሶስተኛ ሴት እየጠራሽ እንትን የምትይው? ሀብል የምትሰጠው ሰው ለአንተ ትልቅ ቦታ አለ። ለኔ ትልቅ ቦታ የነበረው ሀብል ከሰጠውሽ በላይ አብረን ያሳለፍናቸው ጊዜዎች ናቸው። ሀብልህን ልመልስ ነው አንደኛ እኮ ምንድነው ማን እኔ መልሽ ልብሻለሁ። መገናኘታችን አይቀርም። ያወዛገብሽ ነው። ሰላም ፈጥረን እንለያይ። ዳኒ እኔ ህይወትን መበጥበጥ አልፈልግም። ከዚህ በኋላ ላሳለፍናቸው 4 እና ስንት አመታት አዘ ፍሬንድ እንቀጥላለን። እውነት እያስቆደልኝ እግዚአብሔር ቆይቴ እንደነገርኩ ከሃይሚና ከብሩክ ህይወት ብታስታርቃቸው ደስ ይለኛል። ሃይ እንዴት ናችሁ የቱ ፋሚሊዎቼ? ደህና ናችሁ ወይ? አላህ ባለፈው ተጨንቃችሁ ቴክስት ለላካችሁልኝ በሙላ ደህና ነኝ። ትንሽ ነው የመታኝ ብዙ አይደለም። ያ ንዴት ላይ ነው ብዬ ንዴት ላይ ነው ብዬ ዝም ብያለሁ። አላቅም እንደሚባል ዳንኤል ነው ለዚህ ሁላ ነገር ያበቃኝ፣ ለዚህ ሁላ ንቀት ያበቃኝ ዳንኤል ነው። እኔ ምንም ነገር መናገር አልፈልግም። አሁንም ቢሆን ዳንኤል ምን እያለኝ ነበረ? የአንገት ሐብል ሰጥቶኝ ነበር ታስታውሳላችሁ። እቃዎቼን አምጪ ምናምን ነገር እያለኝ ነው እንግዲህ እንደ ልጅ ማለት ነው። እኔ እግዚአብሔር ይመስገን እሰጠዋለሁ። እኔ አይደለም እሱን ብዙ ነገር ሰጥቼዋለሁ። ብቻ ሌላ ነገር ማለት አልፈልግም። በእጄ እዚህ ጋር አስይዣለሁ አንጥቻለሁ። እቃውን በሙላ አስረክቤ ከዚህ በኋላ እኔና ዳንኤል ምንም የሚያስቀጥለን ነገር ስለማይኖር ማለት ነው። በእርግጥ ከዚህ በፊት ጓደኛ ማማቾች ስለነበርን በስራም በብዙም ነገር ልንገናኝ ስለምንችል ነገሮችን በሰላማዊ መንገድ ለመጨረስ እሞክራለሁ። ሌላ ግን ምንድነው ይባላል ይሄ ከዳንኤል ጋር እንደበፊቱ ፍቅር ምናምን ነገር ልብ አይፈቅድም። እውነት ለካ አላመንኩትም ነበር። በአንድ ጊዜ ሃይሚን ወደድኳት ሲለኝ ማለት ነው። እውነቱን ነው ለካ እኔም ከአንድ ሰው እኔ ተደጋጋሚ ሲጠይቀኝ አይዞሽ ሶፊዬ በርቺልኝ ሲለኝ ከአንድ ሰው ጋር ጥሩ ግንኙነት ላይ ነኝ። ግንኙነት ማለችሁ ፍቅር ምናምን ነገር ገና አልጀመርንም፣ ግን ጥሩ ጓደኝነት ላይ ነኝ። በአንዴ ሙቫን ማረጋው ነገር ስላልሆነ እሱን ጊዜ ሲደርስ አሳውቃቸዋለሁ። በጣም እናንተ የምታውቁት የምትወዱት የምታከብሩት ልጅ ነው። ማን እንደሆነ ግምቱን ለእናንተ ተውላችኋለሁ። እና አላቅም ስለሱ ራሱ ማውራት አልፈለኩም እዚህ ጋር ምናምን ነገር ግን አላቅም። በቃ እውነት ደግነቱ፣ ምክሩ በቃ ሶሲ አይዞሽ እሺ አለን በቃ አብረን ተያይዘን ምናምን ነገር ብቻሽን አይደለሽም ከጎንሽ እኔ ያለው ምናምን ነገር ሲለኝ የምር እውነትም ለካ የሰው ልጅ ስትገፉ ሰው ሲያነሳችሁ ልባችሁ ደስታ ይሰማዋል። እና ከዳንኤል ጋር ያለኝን ነገር በዚህ መቋጨት ስለምፈልግ ነው። ጥሩ ወንድሜ ነው። መልካምን ሁሉ እመኝለታለሁ። ሃይሚዬም የኔ እናት ጥሩ እህቴ ናች። ምንም መልካሙን በሙሉ እመኝላታለሁ። ቡቡንም ቢሆን እንደዛው ነው። ቡቡም የኔ መልካም ወንድሜ ስለሆነ ለነሱ ደስተኛ የሚያደርጋቸውን ነገር እኔ ደስታቸውን አልቃወምም። ሁሌ በእነሱ ምርጫ በእነሱ እንትን እኔ ደስተኛ ነኝ። ብቻ እንደዛ ነው ማለት ነው። ሌላ ብዙ የምናገረው ነገር የለም እና እንደምላችሁ ነው። እኔ አሁን በህይወቴ በጣም ደስተኛ ነኝ። በተለይ አጋዤ ከጎኔ እኔ የምለው ሰው እየመጣልኝ ስለሆነ በጣም ደስተኛ ነኝ። ነግራችኋለሁ፣ መገመት ትችላላችሁ ማን እንደሆነ። እኔ አላውቅም። ብቻ ስለሱ ሳወራ ራሱ ፊቴ ፍንድቅ ይላል ታውቃላችሁ፣ ሳልፈልገው ተሳስቼ ነው። እና እሱን ያኖርልኝ ነው ብለው ሌላ ምንም ማለት አልችልም። በቅርቡ አብረን የምንመጣ ይሆናል ማለት ነው። ሌላ እንደነገርኳችሁ በቃ ሌላ ምንም የምናገረው ነገር የለም። ዛሬ ዳኒን ያገኘሁበት ምክንያት ካሁን በኋላ ልክ እንደ ኖርማል እህቱ ተያይተን በቃ እህትና ወንድም ሆነን እንትን ለማለት ነው። እና ሌላ ምንም የምለው ነገር የለም። ታዩታላችሁ። ዳንኤልንም ቢሆን እንደነገርኳችሁ አልቀየመው።
ግን አናዱኛል። ምንም ቢሆን 100 ሺህ የገባው ከኔ ጋር ነው፣ ከኔ ጋር ለፍቼ ነው። እሱም ለፍቷል አይደለ? አብረን ያደግ ነው። ከበፊት ጀምሮ እንተዋወቃለንና እኔን እንደማይታወቅ ሰው ይሄ ብዬዋለሁ። ከዚህ ቀደምም ዱርዬ ሆናችሁ ስትመጡ ገኒ ዱርዬ ሆናችሁ ሰርግ ቤት ስትሄዱ ማመጣ ማጠራ ይዱጣ እንደምትባሉት አይነት ነገር ነበር ያለው። በእርግጥ አልተሰማኝም፣ ከዳንኤል የምጠብቀው ነገር ስለሆነ። ዳኒ መልካም ሰው ነው፣ ልቡ ጥሩ ነው። ምንም ቢሆን ምንም ልቡ ጥሩ ነው። እግዚአብሔር ያክብራችሁ። እናንተንም ላጽናናችሁኝ፣ ቴክስት ለላካችሁልኝ፣ አለን ከጎንሽ ላላችሁኝ እግዚአብሔር በከፋችሁ ጊዜ ከናንተ ጋር ይሁን። ከምንም በላይ የእግዚአብሔር ስለሚበልጥ ማለት ነው ከሰውም በላይ እና ይሄ ነገር ቀላል አይደለም ማቃለው። ዛሬ እኔና ዳኒ ቢያንስ ለአንዴና ለመጨረሻ ጊዜ ሊሆን ይችላል እንደዚህ በእንደዚህ አይነት ነገር ልንገናኝ የምንችለው ማለት ነው። አላቅም እስቲ ዳንኤልን አብረን መጠበቁ ሳይሻል አይቀርም። ከዚህ በላይ እኔ ብዙ ነገር መናገር ስለማልፈልግና ስለማልችል ዳንኤልም ቢሆን እግዚአብሔር ይስጥልኝ፣ ላረክልኝ ነገር እግዚአብሔር ያክብርልኝ። ሁሉን ነገር አመሰግናለሁ። ለዚህም ላደረስከኝ ለእናንተም ለፎሎወሮቼ ለኦዲየንሶቼ በጣም ላመሰግን እወዳለሁ ማለት ነው። ነው ብቻ አብረን ጠብቀው። ከዛ በፊት ግን እስከዛ አክቹሊ መናገር የምፈልገው ነገር ቢኖር ለሁላችንም ልቦና ይስጠን። ምክንያቱም ጊዜ ያልፋል፣ ቀን ያልፋል። ዛሬና ነገ አንድ አይነት ቀን አይደለም። ለሚያልፍ ቀን የሚያልፍ ነገር እየተናገርን የሰውን ልብ ባናቆስል ባይ ነኝ። ሁላችንንም እግዚአብሔር ልቦና ይስጠን፣ ከስህተታችን እንድንማር ያድርገን። እኔም ልቤ ከፈቀደው ሰው ጋር ለመምጣት ሞክራለሁ። ያ ዳንኤልም እንደምታዩት ልቡ ከፈቀደለት ጋር ነው፣ ሁሉም ከፈቀደላቸው ጋር ነው። ቡቡንም ሃይሚንም ልቦና ሰጥቷቸው አንድ ላይ እንዲመለሱ ያርግልን። ዳንኤልም ያው እንግዲህ እግዚአብሔር ብሎ ለሱ የምትገባውን ቆንጆ የሆነች ጸባይ ሰናይ ሰው ይስጠው ብዬ የምመኝ አይነት ሰው ነኝ። ይሄን ያልክፉ እንኳን አይደለሁም። ብቻ ጠርቻለሁ፣ ሰውን ጠብቀው። ማፍቀሬ ሆኖ እንዲህ ያደረገ አውራታ አንደበቴ ፍራቴ ይቀር አርፋጅ ድለቢስ ጊዜ ፈጥኖ የቀደመ ከመጸጸት ማዘን በቀር ከዚህ ሌላ ምን ተስፋ አለ? ያንዱ ስቃይ ላንዱ ደስታ፣ ያንዱ ሐዘን ላንዱ እርካታ፣ የሕይወት ጎዳና በዛበት ፈተና፣ የሕይወት ጎዳና በዛበት ፈተና፣ መናገር አልችልም በጣም አርፍጃለሁ፣ መከልከል አልችልም መብቴን አጥቻለሁ። ዘረሰስና እንዴ ነው ኔና አጥንትሽ አላህ እንዴ ካሜራ ይዘሽ ኦዲየንስን ሰላም በል። ወዳቻለሁ። እኔ ዛሬ በሰላም ነው የመጣሁት። እንዴት አፈል ያሪሻል ሶስና በሰላም መጥሽ ቆጣቂ ታውቂያለሽ? አይ እኔ ዳኒ እስከዛሬ ላረክልኝ ነገር አመሰግን ላረከው ላሳለፍናቸው ነገር እግዚአብሔር ያክብርልኝ ለማለት ነው። ብዙ ነገር አሳልፈናል፣ ክፉም ደጉም ተናግሬ ሊሆን ይችላል ምናምን ነገር ለስከዛሬው ይቅርታ። አንተንም ጓደኞችንም ኦዲየንስንም ነው ይቅርታ መጠየቅ የምፈልገው። ምናልባት ንግግሬ ብዙ ሰው ካስከፋ በጣም ይቅርታ። እኔ ከልቤ አይደለም፣ የሆነ ንዴት ላይ ሰው ነው የማወራው፣ ለዛ ነው። እና ዳንዬ ከዚህ በኋላ ያለህን ህይወት እግዚአብሔር በቸርነቱ በጸጋው በሙሉ ይጎብኝ። በስልክ እኮ ማለት ትችያለሽ። አይደለም ልንገርህ
ሁሉን ነገር ብችል ሃይሚና ብሩኬን ብታስታርቅና ሰላም ብፈጠር ጥሩ ነው። አሁን ለጭቅጭቅ ነው የመጣሽ ሁሉ ጊዜ ነው። ጭቅጭቅ አይደለም ዳኒ፣ ዶሚኔሽን በቃ ዶሚኔሽን አላረገም። እኔ የራሴን ሀሳብ ነው እያወራ ያለሁት እና እስከዛሬ ላከበርከኝ እግዚአብሔር ያክብርልኝ። እንደነገርኩ ከሃይሚና ከብሩኬ ህይወት ወጥተህ ብታስታርቃቸው ደስ ይለኛል። ምን አይነት እና ደግሞ አንዴ ዳኒ ቆይ በስልክ ያወራን ታስታውሳለህ አይደለ? በስልክ አይደለም በአካል የሚያወራን ታስታውሳለህ? እስከዛሬ ላረክልኝ አመሰግናለሁ። ያው አክብረ የሰጠህን ጌጥ እግዚአብሔር ያክብርልኝ። እስከነሽ ነው እውነት እያስቆደልኝ እግዚአብሔር። ቆይ ተይው ምንድነው? ምን አይ ኦኬ እዚህ ግራ እያጋባሽ ነው። ምንድነው? ስለምን እንደምታወሪው አንዴ ሃይሚና ብሩክ ካሰርቃቸው ያለ ምን ያልከኝ? ምን ሃይሚና አይደለም ይኸውልህ ስሜ ዳኒ ላሰርቃቸው ነው። አዳምጠኝ ይኸውልህ ዳኒ ምን እንደሆነ ልንገር። እኔ እንዳልኩ ከዳኒና ከሃይሚና ከብሩኬ ህይወት ብትወጣ ደስ ይለኛል። ቢታረቁ ወደ ሰላም ቢመለሱ ደስ ይለኛል። አንተ ልብ ካልፈቀደ ደግሞ እግዚአብሔር ለሁላችንም ልቦና ሰጥቶን አንተም ከምትወደሰው እኔ እግዚአብሔር ይመስገን አንተና እኔ በተጣላንበት ሰዓት የምሬን ነው የምታውቀው ሰው አይዞሽ ብሎ አጽናንቶኛል። እውነት እኔ እሱን ምን ብዬ ማመስገን እንዳለብኝ ራሱ አላውቅም። እግዚአብሔር በደንብ ታውቁታላችሁ እናንተ ምናምን ነገርና ከእናንተ ተሽሎ ምናምን ነገር በቃ ሶስዬ ችግር የለውም ችግርሽ ችግሬ ነው ብሎ ሲያጽናናኝ የነበረ ሰው ነው። እግዚአብሔር ያክብርልኝ እሱንም እና ዳኒ እኔ ህይወትን መበጥበጥ አልፈልግም። ከዚህ በኋላ ላሳለፍናቸው 4 እና ስንት አመታት አዘ ፍሬንድ እንቀጥላለን። አዘ ፍሬንድ ስለ ብዙ ኢቨንቶች ልክ እንደ ያቢ ማለት ነው ያቢ ልደት ላይ እንደተገናኘ ነው ሁሉ ብዙ አይነት ኢቨንቶች ላይ የሚቻል ጓደኛ ስለሌለ መገናኘታችን አይቀርም። ሰላም ፈጥረን እንለያይ ነው። ሰላም ፈጥረን እንለያይ። አሁን የጠራሽኝ ለነገር ነው። ለነገር አይደለም በሰላም ነው። ዳኒ የሰጠኝና አብስ ያለሽ ሀብልህን ልመልስ ነው አንደኛ እኮ ምንድነው ማን እኔ መልሽ ልብሻለሁ አይደለም ብለኸኛል። በርግጥ እና እኔ ተናርጄ ነው ያልኩሽ። ምን ያገናኛል ተደከስ ጋር እኔ መመለስ አለመለስ ጋር ንዴት ሳይሆን ዳኒ ምን እንደሆነ ልንገር። ለአንድ ጊፍት ለአንተ ትልቅ ነገር አይደለ? ሀብል የምትሰጠው ሰው ለአንተ ትልቅ ቦታ ያለው ለኔ ትልቅ ቦታ የነበረው ሀብል ከሰጠውሽ በላይ አብረን ያሳለፍናቸው ጊዜዎች ናቸው። አንቺን ሳገኝ የምንደሰትባቸው ቀናቶች ናቸው። ግን አንቺ ነገሩን በአንቺ ፍላጎት አበለሸሻቸው። አሁን ደግሞ ተመልሰሽ የሆነ ቪክቲም ነኝ አይነት ነገር እኔ ቪክቲም ሆኜ አላውቅም። ጥፋቴ እኔ እንደሆነ እኮ አምኛለሁ። መጀመሪያ ማለት ነው አይደለም ዳኒ ጥፋቴ አንቺ ነው አይደል? ያንቺ ነው አይደል? ይቅርታ ጠየቅኩ። ኖ ዘው ዲስሪስፔክት ነው የምታደርጊኝ ፋሚሊሽ ጋር ሄደሽ እሺ ሰማኝ አንቺ ስለኔ የምታወሪ እኮ አይመስልም። ከሊና ጋር እየጠጣሽ ምን እያልሽ ያለው ነገር ለሊና የኔ ስማት ስጣፋት እንደዚህ በጣም የሚደብር ነገር ነው። እየጠጣሽ ይሁን አሁን አትሊስት አንቺ ነሽ ፖስት የምታረጊው አይደል? የምታወሪው ነገር ታውቂያለሽ። እኔ እዛ ጋር ዲስሪስፔክት ማድረግ ዳኒ የተደበቀ አንተ ነህ እኮ ያከበርክ ማድረግ በቃ በስልክ ማውራት የምንችላቸው ነገሮች ስልክ ስታነሳ እኮ ነው ዳኒ። በቃ ያለነሱበት ከራሲ ሪዝን አለ። በቃ ሁሉ ሰው የሆነ ታይም ደውያት በለኝ ስደውል ለማውራት ነገሮችን ለማስተካከል ስሞክር ለምን ደወልሽ ነው ብሎክ ነው የምታረገኝ። አንቺ መተሽ መጣበሽበት መንገድ ትክክል ነው። ልክ ነኝ እንዴ? 100 ሺህ እኮ ስገባ ከኔም ጋር እኮ ነው። እኔም እኮ አብሬ ለፍቻለሁ ዳኒ። ያረክሽው ነገር ለምን ትረሻለሽ? ለምን ረሳለሁ? ምን አደረኩኝ? ካሜራ ፊት ነው የተደቀነ እያንዳንዱ ነገር። አንተ እኮ ብቻህን አግኝቼ ምን እሱን ተው። ስለ ያና ትክዳለህ አስፈላጊ አይደለም ወይ? እዚህ ጋር ምን ማድረግ አስፈላጊ አይደለም። እኔ ናይን ለማጣራት ነው ሌላ ሶስተኛ ሴት እየጠራሽ እንትን የምትይው ለምንድን ነው የምጠራው? ከኔ ጋር አብረህ በነበርክበት ሰዓት አብረህ ከያና ጋር አብረህ ነበርክ አይደል? አብረህ ነበርክ። አብራችሁ ሪሌሽንሺፕ ውስጥ ነበራችሁ ከኔ ጋር አብረህ። እዚህ ጋር አሁን ሌላ ነገር ስማት ታሰጪኝ። በቃ ካሜራ ፊት ደቀነሽ ሌላ ነገር አታውሪ። ግን አንድ ነገር ልንገርሽ ሶሲ ሰው ጋር ስለኔ የምታወሪበት መንገድ ደስ የማይል መንገድ ዳኒ በጣም ጥሩ ሰው ነው። ከአንዳንድ ችግሮች ቢያቀር በጣም ጥሩ ሰው ነው። ይሄው አልኩልህ ደስ አለ። እኔ አሁን በቃ ምንም ነገር አልፈልግም ዳኒ። እስከዛሬ ላከበርናቸው ላሳለፍናቸው ጊዜያቶች ላሳለፍናቸው ዘመን ለማመን ሬዲ አይደለሽ። በቃ ሁሌ የኔ አንቺ ሁሌ ጭቅጭቅ ነው። በቃ በተገናኘን ቁጥር ጭቅጭቅ ነው ማለት ነው አይደል ዳኒ? አሁንም እኮ በሰላም ነው የጠራሁት አይደል? አሁን እግዚአብሔር ያክብርልኝ። ይሄንን ሀብል የምትሰጠው ትልቅ ቦታ ላለ ሰው ላገኘው ሰው በሙሉ አይደለም ሀብል የሚታሰረው። ኦኬ ሀብል ለምን ለሃይሚ ያሰርክላት ነው? ሃይሚ ጠይቃኝ ቤት አንቺ ዞር ብለሽ ከለርክሽ ሰዓት መታጠየቀች ለሱ ደግሞ ሽልማት ይገባታል ብዬ ሀብል አሰርኩላት። ለምንድን ነው እንደ ቢግ ዲል አድርጋችሁ የምታወሩት ይሄንን ነገር?
ዳኒ የፈለኩት ነገር ነበር። እኔ እኮ ስመጣ ከሀይሚ ጋር ነበር እኮ ነበርኩኝና ቤት ውስጥ ነበርኩኝ። ተመችታኛለች ካልክ በኋላ እኮ ነው ሀብል ያሰርክላት። ዳኒ ተመችታኛለች ያልኩበት ወይ አንቺ አንደርስታንድ አንቺ በቃ ምንም አይነት አንደርስታንድ ሶሲ ያነገርሽ ኖ አንቺ መረዳት ያዥ ሶሲ እንጣላለን። የምር ያዥ ሶሲ ያዥ እውነት አልፈልግም። እውነት እኔ ዳኒ እኔ እናንተ ጨርሰናል አይደል? ውሻ አድርጋ አቤት ሶሲ ተረጋጊ አንዴ። የምር ሶሲ ይኸው ምን ታዳምጪ እኮ ነው አዳምጪ። ተመችተሽኛል ያልኩበት ወይ አንቺ በምትረጅበት መንገድ አይደለም። ስልገብትሻል አይደለ? በቃ ተመችተኛል ቻልኩኝ። አንቺ ሰው ተመችቶሽ አይቀም፣ ጓደኞች ተመችቶሽ አይቀም። ለዛ ነው ቀለበት ልታስፈልላት ነበር። የምን ቀለበት አይተሽኛል? ቀለበት ተነግሮኛል እና ተነግሮኛል። ተይው ከሱ ጋር ማውራው ነገር አለ። ተይው ችግር የለም። መብት ነው ዳንኤል። እኔ ልከራከር ፈልጌ አይደለም አሁንም የመጣሁት። አንተ በልብህ ውስጥ ሌላ ሰው እንዳስገባው ሁላ እኔም እግዚአብሔር ይመስገን ፈጣሪ ፈቅዶ የሆነ ልጅ አለ። ናታን እጁን ስላነሳብሽ አንቺ ላይ ደስ አላለኝም። በማውራው መንገድ አወራዋለሁ። አትናገር። አንተ እኮ ተደግፎ እኮ ነው ለመታኛ አይደል እኮ መመታት የለብሽም። በቃ በማውራው መንገድ አወራለሁ። አሁን እሺ፣ ለናታን ይቅርታ። አሁን መመታት የተዛለ አሁን ማነከሽ ዳንኤል ብቻ አንተ ማነከሽ ሲነካሽ ሰው ንገሪኝ ዳንኤል። ናታን ለኔ የሰራኸው ስራ ከምትበላይ አንተ የሰራኸኝ ነገር ከምትበላይ ነው የሚያመው ዳንኤል። ስንቴ እኔ እናንተን ነገር ለማስተካከል ስመጣ ጭራሽ ጠርተን እና አንቺ ምንም ነገር የለንም ለሀይሚ ንገራት ያልከኝ ሰው እኮ ነው ዳኒ። በቃ እኔ እዛ ጋር ስሜት ውስጥ ነበርኩኝ። ሶሲ የምታወሪበትን መንገድ አስተካኪ። እውነታውን ነው እያወራኸኝ የነበረው። እሱን ደግሞ ማመን አትፈልግም። ምክንያቱም እዚህ ጋር እኔም ልታጣው። እሺ ናታን እጁን ያነሳሽብሽን መንገድ እኔ መዲና አንስቼ በማወራው መንገድ አወራዋለሁ። እሱ ነው በማስቀየመው መንገድ አስቀየመው። ናቲን አትናገረው በቃ እዚህ ጋር ናቲ እኔ ምንም ነገር አላረገኝም። አንተ ነህ ያስደፈርከኝ። አንተ ነህ ልብ የሰጠኸው ነው። አንተ የዛኔ ውጪ ብለህ ሲጀመር ራስሽ ነሽ የሄድሽበት። ውጪ ብለህ አንቋሸው አታስወጣኝ ኖሮ ዳኒ። አላንቋሸሽሽም። ሳትጠሪ ለመጣሽ ነው ያልኩሽ ሶሲ። ሳትጠሪ ለመጣሽ ነው ያልኩሽ ሶሲ። ዳኒ ተደብቀህ እኮ ነው ብዙ ነገር ያረከው። ብዙ ነገር እያረክ የነበረው ተደብቀህ ነው ሶሲ። ምንም ያረኩት ነገር የለም። የምር የምታወሪበትን መንገድ አስተካኪ። ምንም ያረኩት ነገር የለም። ምንም እኔ እንደዚህ አድርጋል ብለሽ ጠይቂ። ምንም ያረኩት ነገር የለም ሶሲ። ምንም አላረከም። ምንም አላረከም። እኔ አላውቅም ብቻ ዳኒ እግዚአብሔር እኔ እንጃ እግዚአብሔር ልቦና ለሁላችንም ይስጠን። እኔ ብቻ ነው እውነት ያዘው እግዚአብሔር ለምን አይገባኝም። ለምን የምታወሪበትን መንገድ ነው ተሳክቺ። ይሄ ክብር ለኔ አይገባኝም። ዋሻው ወይ ዋሻው ሶሲ በእናትሽ እኔ አሁን የህፃን ነገር እንትን አታርጊ። የህፃን አይደለም ጌታን አይደለም። በቃ ጥሩ እንትን ላይ በነበርንበት ሰዓት ስጦሽ ነው ያያችሁ። እኔ ግን እኔ ጋር ተቀምጦ ህመም ነው ያተረፍካለሁ። የምር ያሽ ሶሲ እግዚአብሔርን ችግር የለውም። ምንድን ነው ሀሳብሽ? ግልጽ አድርገሽ ንገሪኝ። እንለያይ አልከኝ አይደለ ዳኒ? እኔ ጋር ያለህን ነገር በቃ አምጪ ብለኸኝ ለነገር ነው የጠራሽኝ ዛሬ አይደለም። እንለያይ ስላልከኝ በሰላም እንድንለያይ ነው። ከዚህ በኋላ ብዙ የሚያጋጥሙን ነገሮች አሉ። አንድ ላይ የምንጠራበት ብዙ ሁኔታዎች ሊኖር ይችላል። ገባህ አይደለ ዳኒ? ብዙ ስራዎች ሊያጋጥሙን ይችላሉ። የዛኔ ግን እንደ ጠላት መታየት አልፈልግም። ያበዛሽ አልመሰለሽም ሶሲ? ያዥ የምር ይሄ ዳኒ እንካ እግዚአብሔርን አን ሶሲ የምር ያዥ ጌታን እኔ ጌታን ብዬ እንዴ ዳኒ በእግዚአብሔር አትከራከረኝ። አምጪ ያልከኝ አንተ እኮ ያኔ ባለፉት እንትን ተናድጄኝ ያልኩሽ እና አሁን ምንድነው ሐሳብ? አልፈልግሽም ብለህ እኮ እሺ አድርገኸኝ ሄጃለሁ አይደል? እግዚአብሔር ያክብርልኝ። ዳኒ እኔ በጣም ነው የምወድ የማከብር። ኢቭን ነገሮች እንኳን አንድ ላይ ባንቀጥልም አዘ ታላቅ ወንድም ነው የማይቅ። አሁንም ቢሆን ምንም የሚቀይረው ነገር የለም። እስከዛሬ ለበጠበጥኳቸው አንተንም ቤተሰቦቼንም በጣም ይቅርታ። እኔ እንደዛ አይነት አመልም የለብኝም። ግን ከዚህ በኋላ እስቲ ራሴን አስተካክዬ በሚመጣበት እመጣለሁ። አንተም መንገዱን በሙላ እግዚአብሔር በቸርነቱ ያርግልህ፣ ይምራ። የእግዚአብሔር ጸጋ ይፈስባችሁ። ንቀት አይደለም። እኔ እንዳፍለካ ነው ማርያምን ነው አልቀበልም። አምጪ ብለኸኛል። አንቋሻ አስወጥተኸኛል አይደለ? አንቋሻ አላሰጣኝ። አንቋሻ ዳኒ ዋሺ በቃ በምናወራበት መንገድ እናወራለን። ካሜራው ምናምን አጥፊውና እናንቺ ብቻችን የምናወራበት መንገድ አለ። እግዚአብሔር ያክብርልኝ። ወዳችኋለሁ እናንተም ቤተሰቦቼ። ቻው በል። ፍቅር ተሸንፎ እጁን የሚሰጠው በመዋደድ መሃል ሞሎክ ሲገባ